ደመረ የምጠይቀን ጥያቄ በአግባቡ ባልመለስክ ቁጥር ራስን የበለጠ ችግር ውስጥ ነው የምትከተው። ለጠየቅሽኝ ጥያቄ እኮ ተገቢውን ምላሽ ሰጥቼሻለሁ። አልሰጠኝም። ምናልባት እኔ የሰጠሁሽ ምላሽ አንቺ የፈለግሽው ካልሆነ አላውቅም። እኔ ግን ትክክለኛውን ምላሽ ሰጥቼሻለሁ። እሺ እንደገና ልጠይቅህ። ተኩላው ማን ነው? እኔ ተኩላው የሚለው ቃል የሰው ሳይሆን የእንስሳ እንደሆነ ነው የማውቀው። ኦኬ፣ እስኪ ስለ እንስሳው ተኩላው የምታውቀውን ነገር ንገረኝ። እሱን ከእኔ ይልቅ ኢንተርኔት ላይ ጎግል ብታደርጊ በደንብ ታውቂዋለሽ። ይኸውልህ አቶ ደመረ፣ አንድ ከተከበረች ኢንስፔክተር ጋር ነው እያወራ ያለው። ስለዚህ አነጋገሪያን አስተካክል። ያለፈ ነገር ተናግሬ ከሆነ ይቅርታ ኢንስፔክተር። እሺ፣ በጩቤ ተወጋ። በጩቤ ወጋኝ ቀስቴ የሚባል ወጣት ነው ብለህ ከሰስከው። ልክ እኛ እሱን በቁጥጥር ስር ስናውለው አንተ ደግሞ ተሰወርክ። እኔ አልተሰወርኩ። እና ምንድን ነው? ገጠር አያቴን ልጠይቅ ሄጄ ነው። ገጠር? አዎ ገጠር። ግን ገጠር ሄድከው እችን ፎቶ ለማስታወሻነት ከተነሳ በኋላ ነው። ምን ነው ደነገጥኩ? አይ ምንም። ጸጋን ለምንድን ነው ያነካት? ስሜታዊ ሆኜ ነው። ከጸጋ ጋር ያለህን ግንኙነት ልነግረኝ ትችላለህ? ምንም የተለየ ግንኙነት የለንም። ስለዚህ ዝም ብለህ ነው ጸጋን ያነካት? እንደዛ ሳይሆን ድንገት መንገድ ላይ ተገናኘን፣ ሰደበችኝ፣ አነኳት። ቢያንስ ስትዋሽ የሚቀራረብ ነገር አትፈጥርም እንዴ? እንዴት በዚህ ልቀሽም ትሆናለህ? እኔ አልዋሸውም። እሺ፣ ለማንኛውም በጣም በብዙ ወንጀል ነው የምንፈልግ። ኢንስፔክተር፣ እኔ ወንጀለኛ አይደለሁም። ተኩላው ከሚባል ህገ ወጥ የገንዘብና የሰዎች አዘዋዋሪ እንዲሁም ደግሞ ሴቶችን ያለ ፍላጎታቸው ለወንዶች የሚሰጥ አደገኛ ኮንትሮባንዲስት ጋር አብረ በመስራት እንጠረጥራለን። ሌላስ? እና ደግሞ በጩቤ ተወግተህ ቀስቴን በውሸት አሳስረዋል። በዚህም እንጠይቃለን። ጨርሽ? አንዲት ታዳጊ ህፃንን አስገድዳ ያለ ፍላጎቷ በመድፈር በዚህም እንጠረጥራለን። ማ? እኔ ደመረ በመድፈር ወንጀል? አዎ አንተ ደመረ በመድፈር ወንጀል። ቆይ ማንን ነው የደፈርኩት? ጸጋን። ምን እኮ ጸጋ ደመረ ደፈረኛለች? እንደዛ ከሆነ መክሰስ ትችላለች። እሱን አንተ አትነግረኝም። እንዴት አድርጌ በእጄ እንደማስገባ ግን ያውቃለሁ። አሁን በዚህ ሂድ። ኮንስታብል ውሰደው። ብቻ ነኝ እንጂ አንቺ ነኝ እንጂ ብዙ ነው ያለኝ ብዙ ፍቅር የማይለካ ማይቆጠር እዚህ ምን አባቱ ይሰራል? ጭራሽ ዩኒፎርም ለብሶልኛል።
ውሻ ልጅ አሁን ከላይ ተዳፈርክ ፍንጫ ነው ሰብርብለ ምንድነው ናታን ግርግር እንዳትፈጠር ወጠጤ እዚህ ምን አባቱ ይሰራል መቼም እኔ ሊጎበኘኝ ያለ አንቺ ዞር በይ አንተ አትናገርም እንዴ እዚህ ምን አባቱ ይሰራል ናታን ቆይ እኔ ላውራ እንደ ሴት ልጅ ከኋላ ሆነ ቁልጭ ከምትል ወጣ በልና እንደ ወንድ ልጅ አናግሪና አንተ ናታን ምን ሆነ ነው ትምህርት ቤት ግቢ ውስጥ ከሆነ ያለው ለሆና ነው ግድ አይሰጠኝም ጭራሽ ደግሞ ጥርሰን እያራገፍኩኝ ቢሮ ድረስ ወስዳለሁ ከዛማ የተማሪ ዩኒፎርም ለብሶ በመግባቱ የሚወስዱበትን እርምጃ ወስዱበታል ተሳስተካል ተማሪ በመደብደብ አንተ ላይ ነው እርምጃ የሚወሰድብን ማለትማ እኔ አዲስ ተማሪያችሁ ነኝ እንደዚህ ነው ዌልካም ብላ የምትቀበል ልጅ ምን አባቱ ነው የሚለው ጭራሽ ዌልካም እንድትፈልጋለህ ምን አባል ሰራ ነው እዚህ ትምህርት ቤት የገባው ተራርቆ ፍቅር ስለከበደ ቆይ መሲ አንቺም ታውቂ ነበር እዚህ ትምህርት ቤት እንደሚመዘገብ አዎ ተማክረን ነው የወሰንነው እና ታዲያ ለምን እኔን አላማከርሽኝም ለምንድን ነው ማማከርህ ደግሞስ ማማከር ምን ለውጥ ይመጣል እንደማይመዘገብ ነግርሽ ነበራ ቆይ አንተ በእኔና በሷ መሃል ማን ነው ወሳኝ ያደረገ ከኋላ የመጣ አይና ወጣ አንተ እንዴት ነው የምትናገረው ቀድሞ በያዘ እኮ አይደለም አያያዙን ባወቀ ኦኬ እመነኛ አንተ ወጣት ትምህርት ቤት የማትመጣበት ቀን ይበልጣል እሺ ለምን ሲባል ምክንያቱም በየቀኑ አፍንጫን ሰብርላለሁ እቤት ሆነ አፍንጫን ታስታማለህ ይኸውልህ ፍቅር አትንከው ስላለችኝ ነው እንጂ ደህና አድርጌ ነበረ መቀጠቅጠ ወይኔ ናታን ለመተዋወቅ አንተ መሲ በእናትሽ ፍቀጂለትና ይምታይ ልኬን ያሳይኝ በእናትሽ ፍቀጂለት ትጎዳብኛለህ መሲ ቆይ ትናንት በመጣው ወጣቴ እኔን ቀየርሽኝ አይ ያንተ ወንድሜን ቦታማ ማንንም አይተካው ነው ሰማኛለህ አንተ ወጣቴ እኔ እናንተ ገና አልጨረስንም እሺ እሷ ስላለች አመስግን ኧረ ቀስ ይሄ ልጅ ግን በጣም እልህኛ ነው እልሁና አልሸነፍ ባይነቱ ነው ፍቅሩን እንዳያረገው ናኒ ያሪዶ ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? አለሁልህ። ከተገናኘን እኮ 2 ወር ሞልቶናል። አውቃለሁ። እና ከነበረን ወዳጅነት አንፃር ስንገናኝ እንደዚህ መሆን ነበረብን? ወዳጅነት እኮ በሰላምታ የሚለካ ትንሽ ነገር አይደለም። እና በምንድን ነው የሚለካው? ብዙ መለኪያዎች አሉት። ግን እኔ በፍጹም ሰላም መባባል መስፈርት ውስጥ ይገባል ብዬ አላምንም። ግን ደህና ነህ ያሬድ? አዎ ደህና ነኝ። ምን ነው ግራ የገባሽ ትመስያለሽ? አለ አይደል ያሬድ፣ አንተ በጠፋ ጊዜ ሁላችንም በጣም ተጨንቀን ነበረ። ከዛን ግን አንተን ስናገኝ ደግሞ ተለወጥክብን። ታዲያ እኮ ኖርማል ነገር ነው ማለት። በህይወት ውስጥ መወለድ፣ ማደግ፣ ማርጀት እንዳለ ሁሉ የሰው ልጅ በተለያየ ጊዜ የተለያየ ባህሪ ሊያመጣ ይችላል። እናም እኔም ተለውጬብሽ ከሆነ የህይወቷ አንድ አካል እንጂ በፍጹም ሌላ ነገር አይደለም። ግን አንተ ያሬድ ነህ አይደለ? አዎ አይደለም። አይ ምንም። በቃ እኔ ልሂድ። ቤዛዮሽ ነገር ለምን አትናገሪ? ሄለን ቆይ ይሄ ልጅ ምንድን ነው የሆነው? ያሬድ ነው? አዎ ያሬድ። ድጋሚ ያገኘሽው እንዴ? ያው ማንንም በሌለበት ቦታ ነው። ከዛ ሄጄ አቅፌው ፍቅሬንና ናፍቆቴን ልገልጽለት ብሞክር እንዴት እንዳደረገኝ አላየሽው? ምን የተለየ ነገር ብሎሻል? አሁንማ ይባስ ብሎ ጭራሽ ፍቅሬንም መጠራጠር ጀምሯል። ቤዚዬ ተረጋጊ። አሁን የናፍቆት ስሜት ላይ ስለሆንሽ ምንም ነገር ቢያደርግ የሆነ የተለወጠ ነገር ነው የሚመስልሽ። ሄሉ እንደዛ አይደለም። እሺ ምንም ሆነ ምንም እራስሽን አረጋጊ። ገና ትምህርት ከመጀመሩ እንደዚህ መሆን የለብሽ። ሲጀመር እኔ ራሴ የሆነ ችግር አለብኝ። ቆይ ዝም ብዬው ባልፈስ ባላናግረውስ? እሱም ማድረጋችን ፍቅረኛሽ እኮ ነው፣ ያውም ብዙ ዋጋ የከፈልሽለት። እሱ ግን የሁሉ መሆንለትን ነገር እንኳን ከአንድ መስዋዕትነት ሊቆጥሩ አልቻለም። እኔ ጉዴ። ከዛ ደግሞ እስከ ዛሬ ድረስ እወድሃለሁ የምንባባለው በፍቅር አልኮል ውስጥ ሰክረን ነው እንጂ ምንም ፍቅር ነው ብዬ ማስብበት ኤሌመንት አላገኘውም አይለኝም። ይሄ ደግሞ ምን የሚሉት ነገር ነው? አይገርምሽም? ለነገሩ ይበለኝ እንደዚህ ልክ ልኬን ይንገረኝ እንጂ
ለኔም ይጠቅመኛል። እንድርቀውና ውሳኔን እንድወስን ነው የሚያደርገኝ። ያልገባኝ ያሬድ ከመቼ ጀምሮ እንደዚህ አይነት ቃላቶችን መናገር የጀመረው? እኔ ምን አውቃለሁ? ቆይ እዛ ሲያነብ የከረመውን ነገር አደራጅቶ ለሁን የሚወጣው የቤዛ ፍቅር ላይ ነው እንዴ? አንቺ ልጅ ተረጋጊ። ሄሎ በእናትሽ ተይኝ። አሁን በቃ ብቻዬን ነው እሺ መሆን የምፈልገው። እሺ ወዴት ነው የምትሄጂው? ቤዛ ይሄ ልጅ ምን ሆኗል? ምን ልጅ ነው ማናገረው? እግርሽ እርጥብ ነው ማለት ነው። እኔ ሰጠኝን ቸኮሌት እያበላው መጣሽ። ቆይ ግን ለምንድን ነው አርፈሽ የማትቀመጪው እንዴ? ምን አረኩ ደግሞ? ቲክቶክ ላይ ምንድን ነው የፖስተሽው? ምን ፖስተትኩ? የጆኒ ልደት ነው። ቆይ ፎሎወሬ ነሽ እንዴ? እንዴት አየሽ? እኔ ሰብለነኝ ስራ ጥቼ ካልጠፋ ሰው አንቺን ፎሎ ማደርገው? ባክሽ አትደብቂ። በሆነ በፌክ አካውንትማ ፎሎ አድርግሽኛል። አሁን ነገር አታስቀይሺ። የጠየቁሽን ብቻ መልሽልኝ። ለምንድን ነው ፖስት ያደረግሽው? ቆይ ለምንድን ነው የምትቆጩ? ባለፈው እኮ ተናግሬ ነበር። ምንድን ነው የነገርሽኝ? ያው ኤላ ጋር ስለደረሽ ትንሽ ቅጣት እቀጣሻለሁ ብዬሽ ነበር። እና ፖስቱ ቅጣቱ ነው። አረ አዎ፣ በዛ ላይ ምንም የጨመርኩት የቀነስኩት ነገር የለም። ቪዲዮ እንዳይበዛ ትንሽ ቆራርጬ ለቀኩት። ደግሞ ጆኒን አስፈቅጄዋለሁ አይደል? እንዳይረዝም የሚመችሽን ቆራረጥሽ? አዎ፣ አንቺ ያለሽበትን አስፈላጊ መስሎ ሳልታየኝ ቆርጬ አውጥቼዋለሁ። ቆይ ተመልካቹ ምን እንዲያስፈልገሽ ነው? ግን ይመስለኛል ከቪዲዮ ይልቅ ኮሜንቱን ያናደደሽ። የፈለኩት ግልጽ ሆነልሽ? ስሚ፣ ሰው እንደ ፍቅረኛው ቢያይሽ ምንም ለውጥ አያመጣም። እውነተኛ ፍቅረኛው እኔ ነኝ። አንቺ አንበበሽ ከተናደድሽ በቂ ነው። አሁንም ከኤላ ካራቅሽ ሌላ ነገር ነው የሚጠነሰስልሽ። ኡይ ቸኮሌቱ እንዴት እንደሚጣፍጥ ያቅምስሽ። አልፈልግም። ለነገሩ ለካ ጣፋጭ ነገር አይወድልሽም። እኔ ደግሞ ጥሩብኝ ጣፋጭ ነገር ወዳለሁ። ለዛ እኮ ነው ኤላዬ ላይ ልጥፍ ያልኩት። ሴትዮ ሰላም ስጪ፣ ካልሆነ ግን እመኚኝ እኔም ያንቺን መንገድ ይከተላለሁ። ሴትዮ ቆይ ምን ነው ሴትዮ የሚመስለው? እስኪ ገና አንድ ፍሬ ልጅ እኮ ነኝ። አልቀረብሽም አሮጊት ነኝ እንዴ? እኔ መልሽ እኔ አሮጊት ከተባልኩ አንቺ መልተበይ ነው እማማ ሰብለ። አፍሽን ዝጊ። ከዛ በፊት ግን አንድ ጥያቄ አለኝ። በጣም ያናደደሽ ቪዲዮ ነው ወይስ አይደለም? እና ምን ሊሆን ይችላል? እና ታዲያ ኤላ የሰጠኝ ስጦታ ነው? ምን እኮ ለቸኮሌት ብዬ ነው የምናደደው? በስጦታው ተናደሽ ብትነግሪኝ እንደ ቀናሽ እንዳይታሰብብሽ በቪዲዮ አሳበብሻ። ምንም የሚያስቀናኝ ነገር የለም። ሲጀመር ኤላ ስላስለመደሽ እንዳይከፋሽ ብሎ ነው የሰጠሽ። ስላስለመደሽ? ቆይ እሱን ሄደሽ አውርተሽዋል ማለት ነው? ለምን አወራዋለሁ? እና እንዳስለመደኝ እንዴት እርግጠኛ ሆንሽ? ያው ባለፈ ታሪክሽ ሳይሰጥሽ አይቀርም ብዬ ነው። እንደምታወሪው አይነት ግንኙነት ከነበራችሁ ያው ለሰብልዬ አይተሽ ማታውቂው የፍቅር ጊዜ ነበር ሆነ እንጂ ትንሽ ብቻ ጠብቂ፣ በቅርቡ እንደበፊት እንሆናለን። እሱ ጋር ግን ላንቺ ምንም የቀረ ፍቅር ስሜት የለም። ብቻሽን ነው እየወደድሽ ያለሽ። እኔ እምልሽ ለኔ ስሜት እንዳለው ማረጋገጥ ትፈልጊያለሽ? ስለማውቀው አልፈልግም። ከፈለግሽ ግን አሳይሻለሁ። ስላንቺ የፍቅር ህይወት አይመለከተኝም። ከኔና ከጆኒ መሀል ብቻ ውጪ። አንቺም ከኤላ እስከራቅሽ ድረስ ሁሉም ነገር ሰላም ይሆናል። አሁን ሂጂልኝ፣ ቸኮሌት ላጣጥምበት። ባይ። አንቺ ቆይ አንቺን በመፈለግ እግሬ መቅጠን አለበት እንዴ? ጄሪ በእናትሽ ስትይኝ እቺ ናትና ጄሪ ቆይ ከመቼ ጀምሮ ነው ለኔ እንደዚህ አይነት እየተቆጣጠረሽ መልስ መመለስ የጀመርሽው? ጄሪ በእናትሽ ለራሴ እኔ ሆድ ብሶኛል። እና ማን ሆድ ያልባሰው አለ? አንቺ ደግሞ እኔ ራሱ በጣም ነው ሆድ የባሰኝ። እና አሁን ራሱ አንድ ነገር ብትይ ማለት ነው ማልቀስ ከጀመርኩኝ አላቆምም። አንቺ ደግሞ ምን ጎሎብሽ ነው? እባክሽ ወደ የሚብስሽ
ስንት ሀሳብ ያለብኝ ሰው መሰልኩሽ። አሁንማ ጭራሽ ሌላም ተጨምሮብኛል። ምኑን ከምኑ እንደማደርገው ራሱ ግራ ግብት ነው ያለኝ። እሺ በእናትሽ ጄሪ አሁን መናገር የምትፈልጊውን ተናገሪና ሂጂልኝ። መናገር ብቻ አይደለም መስማትም እፈልጋለሁ። ምንድነው ደግሞ መስማት የምትፈልጊው? እሱን እነግርሻለሁ። ግን መጀመሪያ ሁለታችንም ሆድ ብሶን ከምንነፋረቅ ራሳችንን እናረጋጋና እነግርሻለሁ። እሺ ይኸው ተረጋግቻለሁ። ምንድነው ጉዳይሽ? ተረጋጋሽ ባክሽ። ተረጋጋሽ። አሁን የማደርገው ነገር ሁሉ ታደርጊያለሽ። ቤታሽ በእናትሽ ጄሪ ተይኝ። እቺ እንግዲህ ሴትዮ ተነሽ። እዛ ምን ትላለች እቺ? ይኸውልሽ እስካሁን እያወራሽ የነበርሽ የተረጋጋችሁ አንጂሪ ነበር። አሁን ኃይለኛው ትመጣች እንዳልተረብሽ ሂጂ። እሺ ቆምኩኝ። ሰዋት አደዛ ሰዋት አይዶን ኬር ምናምን የሚባሉ ነገሮችን መስማት አልፈልግም። የማደርገው ነገር ታደርጊያለሽ። ጄሪ ግን ወይ ሴትዮ ዋ አድቢ ቤዛ እያየሁሽ ነው። ስሪ በደንብ እሺ። አሳየኛ። እጅሽን እንዲያርጊ በይ። አንገትሽን አንቀሳቅሽ። ነፋስ ተቀበይ። ከዛ አየር ውሰጂ። ከዛ አየር መልሰሽ አውጪ። ቤዛ በስነ ስርዓት ስሪ። እያየሁሽ ነው። እሺ በይ። ግን ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? እኛ ግን ደህና አይደለም። ምን ሆናችሁ? አንተን በመፈለግ ስንዳክር ብዙ ዝለናል። የቤዛ ጭንቀት ተጋብቶብን ስንሰቃየን የቀረምነው። ለሰው ጭንቀት ምክንያት መሆኑ ያን ያክል ስሜት ባይሰጥም በዚህ ልክ መጨነቃችሁ ግን ያሳዝናል። በቃ እና ምን ልበል? ባህሪ ተቀይሯል ልበል? የሰው ልጅ እኮ መሽቶ በነጋ ቁጥር ብዙ ነገር ስለሚፈራረቅበት ባህሪው ይቀየራል። እሺ አሁን ላይ ለቤዛ የሚሰማን የፍቅር ስሜት ማወቅ ፈልጋለሁ። ምንድነው የሚሰማው? እሱን ከሷ ቀደም አውርተንበታል። ግንኙነታችሁ ፍቅር የሚባል ኤሌመንት እንደሌለው የነገርካትና አውታሻለች እንዴ? አዎ በጣም እያዘነች ነው ያው የሚያወራችኝ። በማን ሊሆን ይችላል? ባንተ ነው። እና እየወቀሽ ነው? እየወቀስኩ አይደለም። እና ምን እያለሽ ነው? ያለህበትን ሁኔታ ልረዳህ እየሞከርኩ ነው። እቺ ልጅ እኮ አንተን በማጣት ስትሰቃይ ነበር። አሁን ደግሞ መታሃል አይደል? ማረፍ እንጂ መሰቃየት የለባትም። ልክ ነሽ። እኔም ዳግም ተመለሽ የተስፋ ሰጥቻት የስቃይ ምክንያት ነው አልፈልግም። ልትለያት እያሰብክ ነው? ላለያት ማሰብ አብሮ የማያደርገን ከሆነ ልለያት ማሰብም መለያየት ያን ያክል ቀላል አይደለም። ሄለን አታስጨንቀኝ። ብቻዬን መሆን እፈልጋለሁ። ወይ ልጅ ምን ሆኗል? አነጋገሩስ እንዴት ነው? እሺ አሁን ተረጋጋሽ? አዎ ጄሪ በጣም ተረጋግቻለሁ። አመሰግናለሁ። እሺ እንዴ ለምን ነው የምታመሰግኝ? አንቺ ከመምጣትሽ በፊት ስሜቴ ጥሩ አልነበረም ስላረጋጋሽ። ሲጀመር እኔ ጄሪ እኮ ቀላል ሰው እንዳልመስልሽ ሁነኛ መድኃኒት የሆንኩ ፓራስታሞል ነኝ እኮ። በጣም እንጂ በጣም ነው ስሜቴን የለወጥሽው። እሺ ከተረጋጋሽ አሁን ወደ ጉዳያችን እንግባ። ደስ ይለኛል። ስለ ጊሊያድ ንገሪ። ምን? ለምን ማወቅ ፈለግሽ? በቃ ማወቅ ፈለግኩ። እሱ በቂ ምክንያት አይደለም። እና ምን ብለሽ ነው ቆይ በቂ ምክንያት የሚሆንልሽ? ምናልባት አፍቅሬዋለሁ ካልሽ። አንቺ እኮ እኔ ጄሪ ነኝ አንድ የማዳጋስካር አሳማ የመሰለ ሰው ማፈቅረው? ኧረ ተይ ጄሪ። አሁን የጠየኩሽን ብቻ መልሽልኝ ቤዛ። ቆይ አንቺንም ጀንጅኖሻል እንዴ? አይ አሁን እናቴ መልክ መስራቱን ትተሽ የጠየኩሽን ብቻ መልሽልኝ። አልጀነጀነኝም አልኩሽ እኮ። እና ታዲያ ተዋውቃችሁ እንዴት ነው? በቃ ሀና ታፈቅረው ነበር፣ እሱም ግን ያፈቅራት ነበር። ከዛ ደግሞ በሌላ በኩል ሀናና ብሩኬን ፍቅር ይሉ ነበር። እሺ ከዛስ? ከዛ በኋላ ሀና ምርጫዋ ብሩኬ እንደሆነ ነገረችውና ጊሊያድን ከጨዋታ አስወጡት። በቃ ጄሪኔ ማቀውስ ከዚህ ድረስ ብቻ ነው። ይሄ ጩልሌ ድሮም ጠርጥሬው ነበር ሲጀመር። እኔ ምን አደረገሽ ጄሪ? ይሄ እኮ ያለፈ ታሪክ ነው። እንዴ ያለፈ የሚባል ነገር የለም። አሁን ላይ አንድ ጄሪ የምትባል ማቃት ሴት ህይወቴ ውስጥ ትገባለች ብሎ አስቦ መጀመሪያ ከሀና ጋር የነበረው ነገር መጀመር አልነበረበትም። በወቅቱ እኮ አልነገርሽውም ነበር። ቤዛ ስነ ስርዓት ያዢ። እኔ ስነ ስርዓቴን ይዛለሁ። ግን ጄሪ የምር አፍቅረሽ ከሆነ ከዚህ በላይ ከራስሽ ጋር ባትታገይ ጥሩ ነው። ይቺ ጄሪ አይደለሽም እኮ ያፈቀረችው ባክሽ። ታዲያ ማን ናት? ውስጥ ያለችው እቺ ስምንተኛዋ ጄሪ ናታ። እሷ እኮ ናት የምታሳብደኝ አብጃ ታስጠላ።
እና እንዴት ልትፋጫ ታሰብሽ? እኔማ እኮ የቻልኩትን ሁሉ እየሞከርኩ ነው። እንደው አሳማ የሆነ ልጅ ሲያስጠላ። እኔ እኮ የማይገባኝ ቆይ ያፈቀሩ ሰዎች ግን ለምንድን ነው ስድብ የሚቀናቸው? ቤዛ ተይኝ ብዬሻለሁ። እሺ ልተውሽ በቃ። ለነገሩ ገባኝ። እንደዚህ አሽሙረኛ የሆንሽ ባልሽ ስለመጣልሽ ነው። አሁንማ በደንብ ነው የገባኝ። እሺ ስታስጠላ አሮጊት። ለሱ ነው ብለሽ ነው ጄሪ? እና ሌላ ምን አለ? ታየው እባክሽ፣ ሁሉም ቢናገሩት አይደለም ይባላል። ለነገሩ ልክ ነሽ። ሁሉም ቢናገሩት ሆድ ባዶ ይቀራል አሉ። ሲጀመር እኔ ምንም ነገር መስማት አልፈልግም ካንቺ። ምንም የምፈልገው ነገር አትንገሪኝ። ለራሴ በጣም ብዙ ጭንቀት አለብኝ። ሲጀመር ልሂድ እባክሽ ወደዛ። ጊሊ አድጋ ነው ሴትዮ ታይኝ እንዴ? እቺ ያማታል እንደ ሄቨንስ ሽሽት አንቺ ጋር ተመጣ መብሹ ጄል ጦስ ነው ታስጠላ። ወይ ጄሪ እኔ ግን ምን ሆነሽ? እቺ ብርክት ልታናደኝ ሞከረች ነው። ምን አድርጋ? ለነገሩ እሷ ምን አደረገች እንዴ? እና ታዲያ ማን ነው? አንተ ነካ? እኔ ደግሞ ምን አደረኩኝ? ቪዲዮ እንድትፖስተው ፈቅዳላት ነው እንዴ? ታዲያ ምን ችግር አለው? ኮሜንቶቹን አይታቸዋል? አው ቪዲዮን ትንሽ አየሁትና ላይክ አድርጌ ብቻ ሳለፍ። በኮሜንቶቹ ልታናደኝ እየሞከረች ነው። ኮሜንት ላይ ምን ተብሎ ተጽፎ ነው? አይለያችሁ ስታምሩ ምናምን ፍቅረኛክ ነው የመሰለቻቸው እንዴ? እና ታዲያ ፍቅረኛ ናት ማለት ሰው ስለመሰለው ታዲያ እውነት ይሆናል እንዴ? እሱም አይሆንም እንዴ? እና ታዲያ ለምን በውሸት እናደጃለሽ? እኔ እኮ ያንቺ ብቻ ነኝ። እውነታው ደግሞ ይሄ ነው። እኔ እንጃ ግን አንተን የተጋሩኝ ሲመስለኝ እንከፋኝ። እኔ እንደሚከፋኝ ማለት ነው። ብታይ እኮ ንግግሯ እንዴት እንደሚያናድድ። ቆይ ቲክታክ ላይ ፍሬንድ ናችሁ እንዴ? ማለቴ እንዴት መጣችልሽ? አረ ምን ሰርታ ትበላለች? እሷ ነች ልታናድደኝ የነገረች። ደግሞ እኮ ቪዲዮ ላይ ነው። እሺ ቆይ አሁን አብሮኛል እሱ ማን ነው እኮ? እውነታው እኮ ታዲያ ይሄ ነው። ነይ ቆንጆ እወድሻለሁ ደግሞ እሺ? ምን ሆነ? በእናቴ ልጅ እኮ ሊፋታኝ አልቻለም። የትኛው ልጅ? የመሲ አፍቃሪ ተብዬው ነው። ደግሞ ምን አደረገ? ምን አደረገ ትለኛለህ እንዴ? ጭራሽ ሰተት ብሎ ትምህርት ቤት ድረስ አልመጣም ማለት። ዘበኞቹ እንዴት አስገቡት? ወይኔ ዘበኞቹ እንዴት አስገቡት? ሊማር ነው እንጂ ተመዝግቦ ሊማር ነው የመጣው። አሁን ነው ጨዋታው። እናቴን አለቀውም። ስርስሩ አላለው ቢል ጥርሱን ነው ማራግፍለት። እኔ ግን መሲን ለማግኘት ብሎ ትምህርት ቤት ለቆ ከመጣ ጥርሱ መመባል ብቻ የሚያቆም አይመስለኝም። ይኸውልህ ማድረግ ያለብኝ ነገር በሙሉ አድርጌ ካጠገቡ አርቋለሁ። ቆይ ግን ልጁ እንደምትለው አይነት ልጅ ነው? አዎ ብታየው እኮ የሆነ ቂጡን የጣለ ወጠጤ ዱርዬ እኮ ነው። በምን አወቅ? እንዲሁ ስታየው አሁን ቆይ ሲመጣ ታየውለ ስታየው ያስታውቃል። ምናልባት ግን ልጁ እንዳልከው ካልሆነ መሲን እንዳታስመለጣት። እኔ ምኑም አልጣመኝም። ስለዚህ ከሚመጣው አደጋ በሙሉ አስጥላታለሁ ማለት ነው። ምን እንዳያደርጋት? ምን ሊያደርግ ይችላል ማለት ምን ማለት ነው? ኃይለኛ ፍቅር አይዟት ቢርቃት እኮ ትጎዳለች። አይ እኔ መሲ እስከማውቃት ብልህ ልጅ ነሽ። ነገሮችን ሳታገናዝብ ምገባዊነት አመስለኝም። ሴት ልጅን ታውቃቸው የለ እንዴ? ይኸውልህ ፍቅር ሲታች ጅል ነው፣ እውር ነው የምትሆን። ምናልባት እስካሁን የቆየችው እየገመገመችው ቢሆንስ ማን ያውቃል? የራሷን ግምገማ ጨርሳ ሊሆን ይችላል። የኔን ግን አላለፈም። አንተ ደግሞ በምን ገመገምከው? ይኸውልህ እንዲሁ አይተው የሆነ የማይመችክ ሰው አለ አይደል? በቃ አየሁት፣ አልተመቸኝም። እኔ ግን ዝም ብዬ ሳስበው ይሄ ለመሲ ያለ ስሜት ይሆናል ልጁን እንደዚህ እንድጠላ ያደረገ ሊሆን ይችላል። ዝም ብዬ ሳይ ግን ንዴትህ ከወንድምነት አልፎ ይሄ ፍቅረኛውን ሊቀማ እንዳለው ወንድ ነው የሚመስለው። ማለት ቆይ ምን አስበህ ነው? እኔ እኮ ስሜታዊነት ምናምን እንትን ያልኩህ እኮ ወንድማዊነትን አስቤ ነው እንጂ ሌላ ነገር አስቤ አይደለም። ይገባኛል እኮ ወንድም ናታን መሲን አታፈቅራትም፣ ግን ደግሞ ለልጁ ምን አለ ትንሽ እድል ብትሰጠው። እድል? ኧረ ከዛ በኋላ አይኔ እያየ ፍቅረኛ ሊሆኑ ምን አለበት ከተስማሙ? ሞቼ ነው ቆሜ እኔ እያለሁ። ታዲያ እቺ ልጅ አንተ ስላልፈለግክ ብቻ ከምታፈቅረው ሰው ጋር አንድ ላይ አትሁን። እሷ ልታፈቅረው ሊሆን ይችላል፣ እሱ ግን አያፈቅራትም። ሊጠቀምባት ነው የቀረባት።
ልጁ እኮ እንደምታየው ነው። ለሷ ብሎ ትምህርት ቤት እስከ መቀየር ደርሷል። ይኸውልህ ይሄ ነገር ፍቅሩን አያሳይም እና ለዓላማው ያለውን ጽናትን ነው የሚያሳየው። ብቻ ግን እሷ የምትፈልግ ከሆነ አንድ ላይ ከመሆን ምንም ያግዳችሁ ነገር የለም። ብቻ ግን አንተ ከሷ ጋር ያለህን ወንድምነት ወር ደግሞ ጓደኝነት እንዳታጠው ሀሳቧ የምታከብርላት ነው የሚሻለው። ቆይ እኔ የምለው አንተ ማነክ ለልጁ እያገዝክ ነው እንዴ? እኔ ለምታረገው ነገር ምክንያቴ እንድትሆን ነው። እያደረክ ያለው ነገር ልክ አይደለም። ስለዚህ ወደ ትክክለኛው መንገድ ለመራ ነው። እንደውም ልንገርህ አይደል ለመሲም ለአንተም የልጁን ማንነት በቅርብ ጊዜ ውስጥ ምን ተው አድርጌ ያሳያቸዋለሁ። ምን አለ በለኝ። አንተ እስክታሳየን ያው ፍቅረኛሞች ካሉ ነው ማለት ነው። ለነገሩ ፍቅረኛሞችም ቢሆኑ አንተ ወንድምነትን አታጠው። ኧረ ነው ይኸውልህ ክትትሌ እንደውም አሁን ነው የምጀምረው። የልጁን ማንነት በቅርብ ጊዜ ውስጥ አሳያቸዋለሁ። ወጠጤነቱን አሳያቸዋለሁ። መልካም ቀን ይሁንልህ። መልካም ፍለጋ። አይናታ ምን አለ ስሜትህን አምነህ ሰላም ብትል እኔንም ታሰርፈኝ ነበር። ሀይ ቱቻ፣ እንዴት ነሽ? ደህና ነኝ ጸጋ፣ እንዴት ነሽ? በህይወቴ ስመኘውና ስናፍቀው የነበረውን ህይወት እኮ መኖር ጀመርኩ። እንኳን ደስ አለሽ። እንዴ ስትመኘውና ስትናፍቀው የነበረው ህይወት የቱን አትይኝም? ማወቅ አልፈልግም። እንደዛ ማለት እንኳን አትችይም። እሺ ምንድነው ንገሪኝ። እንደዚህ ብቻሽን ቁዝም ብለሽ ትቀመጪ ደስ ይለኛል አይደል? አሁን ደግሞ አንድ ተጨማሪ ትዕዛዝ ሰጥሻለሁ። ምንድነው እሱ? ከዚህ በኋላ ሄለን እንዳታገኛት። ከሷ ጋር ደግሞ ለምን? በቤዛና ባንቺ መሀል ሆና ወሬ እያመላለሰች እንደሆነ አውቄያለሁ። እናማ ከዚህ በኋላ በፍጹም ሄለን እንዳታገኛት። እንደሱ ማድረግ አልችልም። ወደሽ ሳይሆን በግድሽ ታደርጊያለሽ። ቆይ ግን ጸጋ እስከመቼ ነው እንደዚህ የምታሰቃይ? የበቀል ጥማቴ እስኪቆርጥልኝ እኮ። መቼ ነው ያንቺ ጥማት የሚቆርጥልሽ? እሱን አላውቅም፣ ግን ያልኩሽን ብቻ አድርጊ። ክፉ ነሽ። እሺ ክፉ። ክፋትን የተማርኩት ከእንዳንቺ አይነት ክፉ ሰዎች ነው። አትርሺ እሺ ጸጋ፣ ይሄም ቀን ያልፋል። እንደሚያልፍ በደንብ አውቃለሁ። እስከዛ ግን እጄ ላይ ያለውን ነገር በደንብ አጣጥማለሁ። ገባሽ? አዎ በደንብ ገብቶኛል። በጣም ጎበዝ ልጅ። ወይኔ ቹቹሻ፣ አንቺ ልጅ ግን በሰላም ዝምታ እያበዛሽ እኮ። ዝም አልኩ እንዴ? ኧረ እባክሽ ብቻ እየቀለድሽብኝ እንዴ? እባክሽ መስሎሽ ነው። እንዴት? እንደውም ከሌላው ጊዜ በተለየ በጣም ደስተኛ እንደሆንኩ የተሰማኝ ነው። ጎሽ፣ እንደዚህ ደስ እንዲልሽ ነው የምፈልገው። ግን ቆይ ምን ታገኝቶ ነው? ምንም። ያለ ምንም ምክንያትማ ደስ ሊልሽ አይችልም። በእርግጥ የሆነ ምክንያት አለኝ እኮ። ልስማዋ። የጎደለኝን ይሁን ያለኝን ብቻ ለራሴ ዋጋ መስጠት እንዳለብኝ የሆነ ሰው መከረኝ። ኦ ብቻ ዳጊ ጋር ማውራት ጀመርን እያልሽ እንዳይሆን። ኧረ አይደለም። እና ሰሞኑን ከዩኒቨርሲቲ ተመርቃ የመጣች የጎረቤታችን ልጅ ነበረች እና አብረን መዋል ጀመርን። እናማ ፍቅረኛ የለሽም ወይ ብላ ስጠይቀኝ ስለ ዳጊ ያለውን ነገር ዝግዝግ አድርጌ ነገርኳት። እና እሷ ምን አለች? ዳጊ እንዲኮራብሽ በጣም አጥብቀሽ ስለፈለግሽ ነው። እስቲ ለራስሽ ዋጋ ሰጥተሽ በቀላሉ ማትገኝ ሴት እንደሆንሽ አሳዩና ከዛ በኋላ ምን እንደሚሆን አብረን እናያለን አለች። እሺ። ከዛማ ለራስ ዋጋ መስጠት እንዴት ነው ብዬ ስጠይቃት አንዳንድ ነገሮችን አለማመደች። እና ታዲያ ለውጥ አመጣሽ? አሁን የሚሰማኝ በጣም ደስ የሚል ስሜት አለ። ግን ረዱ፣ ስሜቶችን መግለጽ ከቻልሽ ብትነግሪኝ በጣም ደስ ይለኛል። ታውቂያለሽ ዳጊ የኔ ካልሆነ ዓለም የሚገለበጥብኝ ሌላ ወንድ ማፍቀርም ሆነ መልመድ የማልችል ይመስለኝ ነበር። እና አሁን ጠላሽ? አይ አልጠላሁትም፣ ግን እሱን ለማግኘት ብዬ ራሴን ዝቅ ማድረግ እንደሌለብኝ ተሰምቶኛል። እና ታዲያ ይሄ መንገድ እሱን የሚያመጣልሽ መስልሻል? እርግጠኛ አይደለሁም፣ ግን እሱን ለማግኘት ብዬ ክብሬን ዝቅ ማድረግ እንደሌለብኝ ተሰምቶኛል። ክብር ደግሞ በጣም ትልቅ ነገር ነው። ኧረ ጉዴ! ረዱሙሽ ካንቺ የማልጠብቀውን ነገር እኮ ነው እየነገርሽኝ ያለሽ። ጥሩም ተናግሬ ከሆነ ጥሩ መናገሬ የኔ ሳይሆን የልጅቱ ነው።
ይቺ ልጅማ እኔን ታገናኘኛለሽ። እንዴት ለራሴ ዋጋ መስጠት እንዳለብኝ እንድትነግረኝ ፈልጋለሁ። የሚገርምሽ ሜሉ ከሷ ጋር ማውራት ስትጀምሪ የሆነ ቀለል የሚል ስሜት ይሰማሻል። ጓደኛዬ ያን ሁሉ ነገር አልፈሽ እንደዚህ አይነት ስሜት ስላየሽ በጣም ደስ ብሎኛል። ሜሉ አንድ ነገር ልንገርሽ። እሺ ምንድነው? ንገሪኝ። ዳግም አሁንም ላንቺ ስሜት ያለው ይመስለኛል። ምናልባት አንቺ ውስጥም ተመሳሳይ ስሜት ካለ አይደብረኝም። እሺ? አረ እኔ ጋር እንደዚህ አይነት ነገር የለም። ሜሉ አትረበሺ። ያለ ምክንያት አይደለም እንደዚህ ያልኩሽ። ስለ ዳግም ሲነሳ የሆነ ማይብሽ ስሜት ስላለ ነው። ማለት ምን አይነት ስሜት? እሱን ቁጭ ብለሽ ለብቻሽ ራስሽን አዳምጪ። አሁን መሄድ አለብኝ። ቆይ ልጅቱ ምን እያለች ነው? እሺ ሰውየው እንዴት ነው? ምንድነው ቆይ የምትዞረው? አርፈህ ከብርክት ያጠገብ አትቀመጥም እንዴ? ለምን? ምክንያቱም ክረምት ያልነበሩ ተማሪዎች አሁን ስለሚመጡ አይን ይበዛበታል። ስለዚህ ደግሞ አንተ አጠገቧ ሆነን የሷን ዶንክ ማሳወቅ አለብን። አንተ ልክ ነህ፣ አላሰብኩትም ነበር። ስማኝማ ለበዓል ስጦታ አልሰጣትም እንዴ? አዎ በእናትህ እንዴ ለምን? ገና እኮ አዲስ ፍቅር እኮ ነው፣ እንክብካቤ እኮ ይፈልጋል። ቆይ አንተ ለሰው ለሰጣት እንዴ? አዋ ሊያውም የሚያምር ሀብል ነው። እና እስቲ አብረን እንግዛ ብትለኝ ምን አለበት እንዴ? ራስ አገዛም እንዴ? ምን እንደምገዛላት ግራ ገባኝ። ከዛ ደውዬ ፍላጎቷን ላጣራ ስል ስልኳ አይሰራ። ዝም ብለህ ዛሬም ቢሆን መስጠት ነበረብህ። አሁንማ አልችልም። እንዴ ለምን? ለሷ ልገዛበት የነበረውን ብር የባለት ከጀለሶች ጋር ተፍታታነበት። ጎበስ። እና እኔ ምን ላድርግ? እኔ እኮ አስቤ ነበር እሷ ናት ስደውላ ስልክ አላነሳ ያለችው። ለነገሩ አሁንም በሰጣት ለውጥ የለውም። ያንተን ፋታ ሌላ ሰው ሰጥቷታል። ማለት ማን ይሰጣት? ኤልያስ ሰጥቷታል። ምን? ማን ስለሆነ ነው የሚሰጣት? ቆይ አንተስ እንዴት አወቅ? እባክህ ራሷ መታነገረች። ይሄ ልጅ ቆይ ለምን ነው የማይፋታኝ? ስትፈዝ ገና ሌላም ነገር ያረጋታል። እሷ ግን በስጦታው ትደስታለች። ስለተደሰተች መሰለኝ መጥታ የነገረች። ፍቅረኛዬ ሳይሰጠኝ ኤክስ ሰጠኝ ብላ እኮ እንድትወቅሰኝ ሊሆን ይችላል የነገረች። ሊሆን ይችላል። እናማ እንዴት ልትደሰት ትችላለች ብለህ ታስባለህ? ኪሊያር ሲጀምር ከመጀመሪያው ሆኖ ጀምሮ የአይነ ውሃ ነው እየጠርጠረ ነበር። በጣም ጩልሌ እንደሆንክ በጣም አድርገህ ታስታውቃለህ። እኔ ጄሪ ደግሞ ካንተ ባስኩኝ ጩልሌ ሆኜ ካላሳየው ሞቻታለሁ። እንዴ ቆይ አልገባኝም። እኔ ራሱ ምንኛ ነው ደጋግሜ እያሰብኩት ያለሁት? እንዴ ኧረ አንተ ሰውዬ በቃ ከአእምሮ ይወጣልኝ። ደስ አትበለኝ አልኩ። እንዴ ተወኝ በቃ። እንዴ ረዴት፣ አንቺ ረዱ! አቤት። ነይ። አቤት ጄሪ፣ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እኔማ እግዚአብሔር ይመስገን ደህና ነኝ። ቆይ አላየሽኝም ነው ወይስ ባላየ እያለፍሽኝ ነው? አልገባኝም። አሃ ይሄ ነገር እየሰራ ነው ማለት ነው። ጄሪ ራሱ ፈለገችኝ እኮ። ሴትየው ምን ይዘጋሻል? መጠይቅሽ ነገር መልሽልኝ እንጂ። አይ ስለሆነ ጉዳይ እያሰብኩ ስለነበረ ነው። ስለምን? ለራሱ ዋጋ ስለመስጠት። እስከዛ ማለት ይሄኔ ነው። እና ዋጋሽ ስንት ሆነ? እኔ እናት እሱ ይቅርብሽ ጄሪ። ይልቅ ለምን ነበር የፈለግሽኝ? ምን ነው የተፈጠረ አዲስ ነገር አለ እንዴ? ሰሞኑን ዳግምን መፈለግ አቆመሻል። ጄሪ አንዳንዴ አንቺ ብቻ ፈላጊ ስትሆኚ ዋጋሽ ይወርዳል። ለዛ ነው። ሴትየው ቆይ ሰሞኑን የከረምሽው ከበግ ነጋዴ ጋር ነው እንዴ? ምን ነው ዋጋ ማለት አበዛሽ? ይሆናል። ይልቅ ለምን እንደፈለግሽኝ ንገሪኝና ልሂድ። እሺ እኔ የምልሽ ረዱ፣ ቆይ ፍቅር የያዘሽ ሰሞን እንዴት ነበር ሲያደርግሽ ነበር? ለምን ማወቅ ፈለግሽ? ያው ለጠቅላላ እውቀት። እንግዲህ ያው ብዙ ነገር ነበር የሚሰማኝ። እስኪ ተወሰኑትን ንገሪኝ። ምን መሰለሽ ጄሪ፣ ደጋግሜ ስለሱ አስባለሁ። ስለሱ በጭራሽ አላስብምልና መልሼ ራሴ ስለሱ ሳስብ አገኘዋለሁ። ከጓደኞቼ ጋር ስሆን ስለሱ ማውራት ነው የሚያስደስተኝ።
ወንዶች እንኳን እረዱ ብለው ሲጠሩኝ እሱ የጠራኝ መስሎኝ ልቤ ስንጥቅ ነው የሚለው ብታይ። ብቻ በጣም ብዙ ነገር። አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት። ወይ የምን ውርደት? አሬ ውርደት ብቻ አይደለም ቅሌትም ጭምር ነው። ጌታ ሆይ እንደው ወይ ይሄን ጊዜድ የተባለ ልጅ አፈቀርኩት ማለት ነው? አይ በጭራሽ ይሄማ አይሆንም። እንደው መድኃኒዓለም እንደው እርዳኝና ፈጣሪ ዛሬ ላገኘውና ልክ ልኩን ነገር ጥጉላ ሲዘ ምንድነው የሚያፍለቀልቅሽ? የተፈጠረውን ገምች። እዚህ ትምህርት ቤት እኮ ለመገመት የሚያስቸግር ነገር ነው የሚፈጠረው። ባሮክ መጣ። ባሮክ የውሸት ፍቅረኛ እዚህ ተመዝግቦ ትምህርት ጀመረ። እንዴት? ምክንያቱን አልነገረኝም። እኔ አላማረኝም። መሲ ልጁ ሊያመር ነው እንዴ? ከጄሪ ጋር የሆነ ግንኙነት አለው። ለሷ ብሎ ይመስለኛል። አፍቅሯት ባልሆነ አፍቅሯት ከሆነማ አለቀለት። ጨርቁን ጥሎ ነው የሚያብደው። አንቺ እናታን አላገኘው? አብሮን አይቶ እንደ ኮርማ ሄጄ ካልወጋሁት ብሎ እሪ እያለ ነበር። ወይኔ ከዛስ? እንዴ እንዳትነካው ምናምን ብዬ ቀወጥኩታ። ወይ ባሮ ባንቺ ምክንያት መከራውን በላ አይደል? ባክሽ አሁን በደንብ ድራማችንን መስራት እንችላለን። ልጁም ጨዋታው ተመችቶታል መሰለኝ። አዎ ብርቅ ሆኖበታል። የነበረበት ትምህርት ቤት እንደዚህ አይነት ነገር የለም መሰለኝ። ትንሽዬ ሲቆይ የግቢው ሲስተም ይገለጽለትና ምን ውስጥ ነው የገባሁት ይላል። ይኸውልሽ እስከዛ ከናታን ዱላ እየጠበቅኩ ተወና አስተምረዋለሁ። ናታን ግን የሚሸነፍ ይመስልሻል? ይኸውልሽ ሊፈትነው ፈልጎ ፈተናውን አልወርቅ ሲለው የሚሸነፍ ይመስለኛል። በዛ ላይ ሌላም ይቆሰቁስልኛል። ሄላ እንዴት? ለካ አልነገርኩሽም። የሩቅህን ትታ የቅርብህን ተመልከት የሚለውን ደብዳቤ እሱ እንደጻፈው ነገረኝ እኮ። እንዴት አውቆ? እንደምትወጂው አውቅ ነበረ። ጭንቀትሽ ስላገባኝ ትንሽ ላቅልልሽ ብዬ ነው አለኝ። አይ ናታን ዙሪያውን ባንቺ ሰዎች ነው የተከበበው። መፈናፈኛ ሰጥቻለሁ። አሁን ካልገባው ግን ያኔ ቆይ ወይ ግቢው እንዴት አየሽ? ከክረምቱ የተለየ እይታ ነው ያለው። ታዲያ ጠንቀቅ እያልሽ ለምን ያለሽ? እዚህ ግቢ ብዙ እንዳንቺ አይነት ቆንጆ ገብተው ስለማያውቅ ትኩረታቸውን ቶሎ ትስቢዋለሽ። እሱንማ ለምጄዋለሁ። የዚህ ግቢ አይን ቀላ እንዳይመስልሽ። እሱስ ልክ ነህ። አንዴ ሲስተም ውስጥ ከሚገባህ ነው። አሁን ግን ከመግባትም አልፎ አፕዴት ላድርገው ነው። ያው አንቺ ደግሞ ተግባቢ ስለሆንሽ ምንም አይከብድሽ። ያስ እንኳን ሰው አውሬ ማልመድ ይችላል። እኔ ምልሽ ለሰው ግን ትልቁ ስጦታ ምንድነው? እሱ እንኳን እንደ ተቀባይ አስተሳሰብ ይወሰናል። እሱስ ልክ ነሽ። ላንተ ምንድነው? ታማኝነት እና ደግሞ ራስን ያለ ስስት መስጠት ይመስለኛል። እና አንተ ምንድነው የሰጠኸኝ? ሁሉ ነገሬን። አመሰግናለሁ። ደግሞ ኤላ ስጦታ ሰጠሽ አይደል? ኦ ያስለመደኝ ስጦታ ሰጥቶኝ ነው። አዎ ጆኒ ነገረኝ። ቅድም በወሬ ነገርየው ነበር። እና በስጦታው ተደሰትሽ? ምንድን ነው የሰጠሽ? የስጦታ ትንሽ የለውም። አስበው መስጠቱ ራሱ ትልቅ ነገር ነው። ልክ ነሽ። እኔ ግን ተመን የሌለው ማንነቴን የሰጠሁሽ። አመሰግናለሁ። እኔ ምልሽ ለምን ግቢ ውስጥ ዞር ዞር አንልም? ይሻላል። እሺ ዞር ዞር ነው። እንዴ ሃይ ሃይ ሜሉ እንዴት ነው ማርክ? ቢንሽ አለሁልሽ። ምን ነው ጠፋሽ? ቴክስቴንም አልመልሳልሽ። ልከ ነበር እንዴ? የበዓል ቀን እኮ መልካም አዲስ አመት ብዬ ልኬልሽ ነበር። ወይ ማርክ ሶሪ፣ በጣም ብዙ ቴክስቶች እየገቡልኝ ስለነበር አላየሁትም። ችግር የለውም። እና በዓል እንዴት ነበር? ቆንጆ ነበር። አንተ ጋስ? ያው አንቺ ቴክስቴን ስላልመለሽ ትንሽ ደበረኝ እንጂ ሌላውን እንኳን አሪፍ ነው። ደስ ይላል። ያው ብዙ ጊዜ በአካል ስላልተያየን የአዲስ አመት ጊፍት ይዤልሽ መጥቻለሁ። ምንድነው? እሱን ከፍተሽ ብታይ ይሻል። በጣም አመሰግናለሁ። አሁን ልክፈተው? ኖ አሁን እንዳከፍቹ። ለምን? በኋላ ቤት ገብተሽ ክፈችው፣ ከዛ ደውይልኝ።
ቆይ አሁን ብከፍተው ምን ችግር አለ? ካየሹ በኋላ ደውይልኝ። በዛውም በስልክ ማውራሽ ነገር አለ። እንድደውልልህ ምክንያት እየፈጠርክ መሆኑ ነው? ምን ነው ደበረሽ? አይ አልደበረኝም። ያው አንቺን ለማግኘት ካለኝ ጉጉት የተነሳ ነው እንጂ በክፋት እንዳትወስጁ። ዳጊ ደህና ነው? ደህና ነው። ምን ይሆናል ብለሽ ነው? ቆይ ዳጊ ግን ምን ሆኖ ቴክስቴን ያልመለሰው? ቴክስት እንደዛ ሳይሆን ማለት ችግር የለውም እኮ እኔ ላኩልሽን ሳታይ ለሱ መላክሽ ይከፋል ብለሽ ነው? ችግር የለውም አይከፋኝም። ማርክ ከደበረ ግን በጣም ሶሪ። ጣጣ የለውም። በቃ እኔ ልሂድሽ። ትንሽ አትቆይም? ብቻዬን መሆን ስላለብኝ ልሂድሽ። ስለስጦታው በጣም አመሰግናለሁ። ምንም ማለት ቆይ ምንድን ነው ያደረኩት? እሺ ሄለን እንዴት ነሽ? ደህና ነኝ። ምን ነው ኮስተራልሽ? ችግር አለ እንዴ? አይ ላንቺ ፊቴ ፈገግ ማለት ስለማይችል ብቻ ጠልተሽኝ እንዳይሆን። ኧረ ምን በወጣ አንቺን የመሰለች ጓደኛዬን እንዴት ልጠላ እችላለሁ? በእናትሽ። ለነገሩ ልክ ነሽ። ብዙ ተንኮሎችን እኮ አብረን ጠንስሰናል። በተንኮል የተዋወቁ ጓደኛ ማቾች ደግሞ መቼም አይጣላሉ። ለምን ነበር የመጣሽው? ትዕዛዝ ልሰጥሽ። የምን ትዕዛዝ? ከዚህ በኋላ ቹቻ እንዳታገኛት። ለምን ሲባል? ስለማልፈልግ እኮ። ምክንያትሽን ንገሪኝ። በቤዛና በሷ መሀል ሆነሽ ወሬ እያመላለሽ እንደሆነ አውቄያለሁ። እናማ እኔ ጸጋ በፍጹም እንደዛ እንዲሆን አልፈልግም። ገባሽ? አልሰማሽም። ወደሽ ሳይሆን ተገደሽ ትሰሚኛለሽ። ባልሰማሽ ምን አባሽ ልታመጪ ነው? እሱን እንኳን ማሰብ ይከብድሻል። የፈለግሽውን ነገር መፍጠር ትችያለሽ። ከዚህ በኋላ አልሰማሽም። እሺ ጸጋ። ችግሩ እኮ ማደርገው ነገር አንቺን ሳይሆን ብቻ ይጎዳታል እኮ። እንዴት? አንቺ አልሰማ ባልሽ ቁጥር አደፍርስን ከደበቅኩበት አወጣውና ቹቻ ላይ ጃስ ስለዋለሁ። ያኔ ምን የሚያደርግ ይመስልሻል? ሚጢጢን ይቀማታል። ጸጋ በእናትሽ ይብቃሽ። መቼም ነው የማይበቃኝ። ሰሚኛለሽ? አንቺ በረሮ አድርጊ የምልሽን ነገር የማታደርጊ ከሆነ ቹቻ በጣም ትሰቃያለች። ስለዚህ አስቢበት በደንብ። ቆይች ልጅ ከቀን ወደ ቀን ወደ ሰይጣንነት ነው እየተቀየረች ነው። ብሽቅ ማታነሳው ወጣቴው እንዴት ነው? ግቢውን ለመድክ? እየለመድኩ ነው። ያው መሲም ስላለች በደንብ ዞር ዘዱ እያታሳየኛለች። ግን ለምን ብቻህን ሆነ ግቢውን ዞር ዞር አትልም? ማለትማ ግቢ ውስጥ በጣም ቆንጆ ቆንጆ ሴቶች አሉ። ያው በነፃነት ሆነ እንተዋወቃቸው ብዬ ነው። ሌላ ነገር አስቤ እንዳልሆነ ታውቃለህ። አይሆንማ። አይኒ ከመሲ ሌላ ማንንም ማየት አይችልም። ይኸውልህ ትሰማኛለህ አይደለ? እኔ ፊት ፍቅር መስዬ ምናምን እያልክ እንድትጨማለቅም ሆነ እንድታወራ አልፈቅድልህም። ይኸውልህ ዓለም ሁሉ ፊት በኋላ ራሱ በጣም ነበር ደስ የሚለኝ። ቆይ አንተ እንዴት ነው የምትናገረው? ከማን ጋር እንደምታወራ ግን አውቃል? ያ በደንብ አውቃለሁ። መጀመሪያ ጊዜ በቦክስ ሰላም ያለ ልጅ ጋር ነው እያወራሁ ያለሁት። ታዲያ መጀመሪያ ቦክስ ከሆነ እንዴት መጨረሻን መገመት አቃተ? ያው ግምቱን እኮ መገመት አይከብድም። ያው አሪፍ ልጅ መሆኔን ታውቃለህ። ከመሲ ጋር ያለኝን ግንኙነት ደግሞ ትፈቅድልኛለህ። ትሰማኛለህ? መቼም ቢሆን አልፈቅድልህም። ጥሩ ልጅ መሆኔን ካወቅ ለምን አትፈቅድም? ነው ወይስ ሌላ ዓላማ አለ? የምን ዓላማ?
መጀመሪያ አካባቢ ጥሩ ልጅ ስላልሆነ ፍቅረኛሽ እንዲሆን አልፈቅድም ነበር ያልከው። አዎ ብያለሁ። እና ታዲያ ምን ይጠበስልህ? ኦኬ ጥሩ ልጅ መሆኔን ካወቅ ምክንያት ምንድነው ላለ መፍቀድ? ትሰማኛለህ አይደለ? እኔ በህይወት እያለሁ መቼም ቢሆን አብራችሁ እንድትሆን አልፈቅድልህ። ለምን? አያገባህም። እኔ የምለው መሲን በድብቅ ታፈቅራታለህ እንዴ? ምን አባርቀው ትብሹ። ይኸውልህ ናታን ጫፌን እንዳትነካኝ እከሳለሁ። ትሰማኛለህ? ተውጦጤ ከየት እንዴት ለምን እንደመጣ አላውቅም፣ ግን ይህ እንደፈለግ ብትፈነጭበት ቦታ አይደለም። እሺ ሰማኛ? አውቃለሁ። መሲም ቆንጅዬ ናት፣ ሁሉ ነገሯ ደስ ይላል። በተለይ ሳቋ። አንተ ልጅ ትዕግስቴን አትፈታተነኝ ናታን። ጫፌን ትነካኝና እከሳለሁ። የዛኔ ምን ይፈጠራል? ከዚህ ትምህርት ቤት ትባረራለህ። ከዚህ ትምህርት ቤት ተባረርክ ማለት ደግሞ እኔና መሲ ፍቅራችን እንድናጣጥም ትለቀናለህ ማለት ነው። የአንዱን ደግሞ መቼም ቢሆን አልፈቅድልህም። ስነ ስርዓትን ያዝ። ሁሌም ቢሆን በቁጥጥር ይስር። አርፈህ ተቀመጥ። ሰማኝ አይደለ? ገና አልጨረስንም። አንቺን እኮ ብቻውን ማግኘት በጣም ስቃይ ነው። ለምን እንደፈለከኝ ልትነግረኝ ትችላለህ? መቼስ ናፍቀሽ እንዳልሆነ ግልጽ ነው። ከአንተ ጋር የማሳልፈው አንድ ደቂቃ እንኳን ያመኛል። ለምን? ምክንያቱም አሁን ላይ ለሚገጥሙኝ የህይወት ምስቅልቅሎች እንዳለ አሻራ ስላለበት። እና ይሄን ማደርገው ልጅ ይመስልሻል? በአባቴ አስፈራርተውኝ ነው ከአባቴ ውጪ መሄጃ የለኝም ምናምን ብለህ አንጀቴ ልትበላው ነው የመጣው? ዳኒ እንደዛ ከሆነ አታስበው እሺ። እሷ ቤዛ ሞታለች። ማን ገደላት? አንተና መሰሎች። እኔን እንኳን እንደዚህ አይነት ነገር ውስጥ አታስገቢኝ፣ ደስ ይለኛል። አሁን በእናትህ ምን ፈልገህ እንደመጣ ተናግረህ ከዚህ ሂድ። ከዚህ በኋላ በፈለጋችሁን ሰዓት አብሬያችሁ እንደምሆን ለያሬድ ላረጋግጥለት ስሞክር ምንም ሊያመኝ አልቻለም። እንዴት እባክህ? ጸጋም ሆነች ደመረ በአባቴ ነበር የሚያስፈራሩኝ። አባቴ ደግሞ ድክመቴ ነው እና አሁን ግን ወንድሞቹ ጋር ለበዓል እንደሄደ ክርስትና በተነሳበት ደብር ሞት የምዛው ነው እንዲሆን የምፈልገው ብሎ ከሄደበት አልተመለሰም። ጥሩ ነው። ስለዚህ ከዚህ በኋላ ማንም አስፈራርቶት የሚያቀሳስረው ዳኒ አይኖርም ማለት ነው። ታዲያ ይሄንን ሁሉ ለኔ መናገሩ ምን አስፈልገ? ከፈለጋችሁን ከጎናችሁ ለመቆም አልፈራም ለማለት ነው። አይ ዳኒ አሁንም ሞኝ ይመስልሃል አይደል? እንዴት? አቶ ተሰማ አብረው ናቸው ወይ? አብረው መሆናቸውን አረጋግጥልኝ ብሎ ልኮ የኛን እምነት ለማግኘት እንደዚህ እየተጋጋጥክ እንደሆነ ማላቀሽም ነው እንደሚመስለው። አሁን ገና ባልና ሚስት ከአንድ ወንዝ ይቀዳሉ የሚሉን አባባል አመንኩ። እንዴት? ይሄን ሀሳብ ላይ ያደርስ ነገር እሱም ተመሳሳይ ነገር ነበር ያለ ቢልህም አይገርምም። እድሜ ላንተና ለመሰሎች ሰው ማመን በነፃነት ማፍቀር የሚባሉ ስሜቶቻችንን እንዳለ ገላችሁ በድን አድርጋችሁናል። ሌላው ቢቀር ሰው ማመን እንዴት እንደሆነ ታምን ላስላችሁ ፈልጋለሁ። ጅብ ከሄደ ውሻ ጮኸ አሉ። በእናትህ ዳኒ በጣም ደክመኛል። እሺ አሁን ብቻዬን መሆን ፈልግ። ማውራት ይኖርብናል። እሺ ቅድም ለልጁ መደረብ አልነበረብሽ። ጥፋቱ ያንተ ነበረ። ቢሆንም እኮ እኔ ላንቺ አስቤ ነው። ለኔ ካሰብክልኝ የምወደው ልጅ አትጉዳ። እና ታዲያ ለሱ ተደርበሽ የልብ ልብ እንዲሰማ ማድረግ አልነበረብሽማ። እና አልሰማ ስትል ምን ላድርግልህ ታዲያ? ይኸውልሽ እኔ ግን አንቺ የፈለገ ጥፋት ብታጠፊ ሁሌም ካንቺ ጎን ነሽ የምሆነው። ናታን ለኔ አስበክ እንደሆነ አውቃለሁ። እሺ ካወቅሽ ራቂዋ። ግን ደግሞ ትክክል ነህ ማለት አይደለም። ቆይ ፍቅረኛ እንዲይዝ አትፈልግም? ይኸውልሽ እኔ እኮ ፍቅረኛ እንድትይዥ እፈልጋለሁ፣ ግን ልክ እንደዚህ አይነት ወጠጤ አይደለም። ቆይ እሱ ምን አረገ? ይኸውልሽ መሲ ላንቺ የሚገባሽ አይነት ወንድ አይደለም። ሊጠብቅሽም ሊንከባከብሽም ፍቅር ሊሰጥሽም አይችልም። በምን አወቅ? ይሄ እኮ ግልጽ ነው። እያየሁት አይደል እንዴ ልፍስፍስ መሆኑ። ናታን ደግሞ ለመጠበቁም መከታ ለመሆኑም አንተ አለህልኝ አይደል? በቃ
አሁን ለጥበቃ ብቻ ነው የምትፈልጊኝ? እኔማ ከዛ በላይ እንድትሆንልኝ ነው የምፈልገው። ፍቅረኛ የራሱ እንዳንተ አይነት ወንድ እንዲሆን ነው የምፈልገው። ታዲያ ልጁ ምን ነው እኔን መስለው? ያንተ አይነት ሊገኝ አይችልማ። ምናልባት አንተ ራስህ ካልሆንክ እንደዚህ ትያለሽ። ምን ፈልገህ መጣ? መሲ አንዴ ፈልጌሽ ነበር። ለምን ፈለግካት? ሲጀመር ደግሞ መሲ እንዳትላት እሺ። ናታን ተው እንጂ ባሮክዬ፣ ለምን ፈልገኸኝ ነው? እንዴ መሲ ብቻችንን ነው የምናወራው። እኔ ፊት አውራት እንዴ ናታን፣ ምናልባት እኮ ሚስጥር ሊሆን ይችላል እኮ። ከኔ የሚደበቅ ሚስጥር? ያ ለመሲ ብቻ ነው የምነግራት። ይኸውልህ ሰውዬ ደሜን አታፍለው። ከተናገርክ ተናገር፣ አለበለዚያ ሂድ ከዚህ ጥፋ ጥፋ። መሲ አንተ አይሰማም እንዴ? 10 ጊዜ መስዬ መስዬ አትበል። አንዴ መሲ ካልክ ይበቃል። መስዬ እኛ ሄደን እናውራ ወይስ እሱ ሄድልን? አሬ ልጅ አንተ ምን አባህ ካልክ አንተ ናታን ምን ነው እንዴ? አሰሚም እንዴ እንዴት እንደሚናገር ና እኔ እናንተ ሄደን እናውራ። ይኸውልህ እገልሃለሁ። እሺ ሰባብርሃለሁ። ገና አልጨረስም። ይዟት ሄደ እኮ። ቹቹ ሻፒስ ነው። ምን አገባ? ምን ሆነሽ ነው? እሱም አያገባም ዳኒ። ለምን ይሆንሽን አትናገሪም? ከዛ በኋላ ህመሜን መጠቀሚያ ልታደርገው አይደል? አልገባኝም። ሰማኛለህ ዳኒ፣ እኔ በደንብ ነው እሺ የማውቅህ። የሆነ ነገር ስትፈልግ ነው እንደዚህ ቆዳህን የምታለሰልሰው። ኧረ አይደለም። አላምንህም እንዴ? እኔ እኮ ለነቢዩ የሆነ ነገር ነግሬያቸው አላምን ስላሉኝ ቢያንስ አንቺ ብትረጂም ብዬ ነው የመጣሁት። ምንድነው? እስከዛሬ ድረስ ያስፈራሩኝና ብዙ ፈልስ ሰራ የነበረው በአባቴ ምክንያት ነው። እና አሁን ግን በቃ ኑሮዬን ከዚህ በኋላ ወንድሞቼ ጋር አደርጋለሁ ብሎ ለባል እንዲሄድ አልተመለሰም። ታዲያ እኔ ይሄ ነገር ይመለከተኛል? አዎ ይመለከትሻል። እንዴት ነው የሚመለከተኝ? እስከዛሬ በእኔ ምክንያት ብዙ ተሰቃይታችኋል። አሁን ግን ልክሳችሁ ፈልጋለሁ። እንዴት ነው እባክህ የምትክሰን? በምትፈልጉኝ ሰዓት ከጎናችሁ በመሆን እና እኔ ብዙ ማቃቸው ሚስጥሮች አሉ። በምትፈልጉ ሰዓት ሰጣችኋለሁ። ዳኒ በቃ እዚህ ምድር ላይ አንተ ብቻ ነው አራዳ እንደሆንክ የሚሰማ ማለት ትሰማኛለህ? ሲሄድ የመታኝ እንቅፋት ድጋሚ እንዲመታኝ አልፈቅድለትም። እሺ አላምንህም እያልሽ ነው? አዎ አላምንህም ዳኒ። ትሰማኛለህ? አይደለም ዛሬ ነገም ተነጎደም ዝንት አለምም አላምንህም። እሺ እሺ እናንተ እንድታምኑ ምን ላድርግ? ዳኒ ታነቅ። እሺ ያንን ካረክ በኋላ ልናምን እንችላለን። ወይ ዳኒ እምነት ማግኘት ለካ እንዲህ በጣም ከባድ ነው። ብቻ ላይ ተቀመጥከው? ምንም አልኩ። እንግዲህ ተውየውን ከሆነ ተናገር እንዴ። ምን ይላል? ቆይ ከሰው ጋር ተጣላ እንዴ? አልተጣላም። አይ እንግዲህ ተውየ ትናገር እንደሆነ ተናገር። ሆ እኔ ለራሴ ይዛ ብዙ ጭንቀት ተሸክሜ ነው የምዞር። ጄሪ እኔ ግን ምን ጉር ነኝ? ምን ጉር ነህ? እኔ እንጃ። ምናልባት ቬሪ ጉድ ወይ ደግሞ ወቸው ጉር ልትሆን ትችላለህ። ከዚህ ውጪ ግን ምንም የማውቀው ነገር የለም። አንቺ ካልጂ ምን አለብሽ? አንተ ራሱ ምን አለብክ? ማርክ በእናትክ የኔ ወንድም፣ እኔ ላይ ስንት ኮተት እንዳለብኝ የማውቀው እኔ ብቻ ነኝ። እሺ እኔ ምለው ጄሪ፣ ቆይ ፍቅረኛ ሳይዙ መኖር አይቻልም እንዴ? ግዴታ ነው? ማርክ አሁን ገና ወደ ጉዳይ መጣልኝ። ቆይ ቢቀርስ ግዴታ ነው እንዴ? እሱን እኮ ነው የምልሽ። በዛ ላይ ገና ልጆች ነን። ገና ወደፊት እኮ በጣም ብዙ ነገር ይጠብቀን አይደል እንዴ? እኮ እኔ የምለው ቆይ ከምን ተነስተ ነው ግን እንደዚህ ያሰብከው? ሜላት አናዳኛለች ባክሽ። እኮ ምን አድርጋ? ለባል ቴክስት ልኬላት አልመለሰችልኝም። እና ለምንድን ነው ቴክስቴን ያልመለሽው ብዬ ስጠይቃት አላየሁትም ነበር አለችኝ። ከዛ በኋላ በወሬ መሀል ምን አለችኝ ደግሞ እሷ
ዳጊ ለምንድን ነው ቴክስቴን ያልመለሰው አላለች መሰለሽ? ከዛ ደበረኝ። እና ለምን ይደብረዋል? እንዴት ይደብረኝ? ይሄ እኮ አለመፈለግ እኮ ነው። ይሄም ከገባ አንድ ነገር ነው። ስለዚህ ይኸውልህ ሰውዬ ከዚህ ነገር አንድ ነገር ውሰድ። ምንድነው? ምንም ያህል ጠቃሚ ብትሆንም እንኳን ማለት ነው የማትፈለግበት ቦታ ላይ ከተገኘ ዋጋ ቢስ ነህ። ስለዚህ ከማይፈልጉ ሰዎች ርቀ ዋጋ ወደሚሰጡ ሰዎች ሂድ። ልክ እኮ ነሽ ጄሪ። አንተ ቆይ የአሁኑን ንግግር የተናገረው ማን ነው? ብቻ ከኔ ከጄሪ አፍ እንዲያው ነው ነገር የወጣው። አንተ እቺኛቷን ጄሪ እውነት አላቃተም። ይኸው ጄሪ ትሙት ነው ምን አላቃተም። እቺኛቷን ጄሪ እንዴ ባንዴ ተነስቼ እኮ አነቃቂ ሆንኩኝ። ኧረ እስማ ምን ይለጃል? ወይኔ እውቀቴ ግን ወዴት ነው? እኔ እንጃ ወዴት እንደሚሄድ ግን ደግሞ መሄድ አለብኝ። ጄሪ እኮ ልክ ነች። የማልፈለግበት ቦታ እየሄድኩ ራሴን አላረክስም። ቆይ ወዴት እየሄድን እንደሆነ ለምንድን ነው የማትነግረኝ? አንተ ቡትል አፍ ዘግተህ ተራመድ። ኧረ ጨዋታ። እሺ አሳማው። በነገራችን ላይ አሳማ ምን እንደሚመስል ያየሁት ባለፈው ጄሪ ስትለና አይገርምም? አንተ ልጅ ቆይ አመረርክ እንዴ? ምኑን ነው የማመረው ደግሞ? ይሄን ሃፒ ፊት ያየሁት ያኔ ከአና ጋር ስትጀናጀንበት በነበረው ዘመን። አንተ እኮ አታፍርም። ይሄኔ ከጄሪ ፍቅር ይዟል ወዳታል ምናምን ብለህ ነገር ልታወሳስብ ይሆናል። ያው እኛ ቡትሌዎች ነገር ማወሳሰብ ስራችን አይደል? ወይኔ ምን ለሚስት ጋር ወይ ስርዓት ይኑር። ገና አልተፈራረምንም እና ያውና ማስከል ተፈራረምን ድረስ ሚስት ማለት አትችልም። አሁን ያልከውን ነገር ልንገራት። እያስፈራራኝ ባልሆነ አንተ ቆይ ማታገባት ከሆነ ለምን ነው ግልጹ ማነግራት? አሁንም ሐሳብህን ቀይር የሚል ሰይጣን ጆሮዬ ላይ ያቃጨለብኝ ነው። በነገራችን ላይ ይሄንን ሐሳብን እኮ ብትቀይር እሷን የምትገላገለው ማለት ወይ ጸባይ የለ ወይ መላ የለ ዝም ብለህ እኝኝኝ ያልክ ፍጥረት። አይ ጄሪ እንደ የድሮ ጊዜያድ ስለመለስሽልኝ ከልብ አመሰግናለሁ። እንደው ምን እንደማደርግሽ እኮ ግራ ይገ ስድቡላ ናፍቆኝ ነበርኩ። አሁን ወሬ አታብዛ እንዴ ባልዘጋ ምን ልትሆን ነው? እንደ ደረቴ አናቴን ለሁለት ልከፍለው? ይኸው ነገር ያለው አትሳቅ። ደሳት በለኝ ብያለሁ። አይ ጄሪ ግን ይመቻት። እኔ ራሱ እንዴት እንደተመቸች ማለት ስለ ጄሪ ሳስብ ዞቢን ፍታት ይለኛል። ቢቀርብ ነው የሚሻለው ሰውዬ። ለምን ጥሎባት ጄሪ ቁመናና ደረት ምናምን ትወዳለች። አንተንም ውስጥ ስትታይ ቡትሌ ነው የምትመስለው። ያው ነው የድሮ የበደል ጠርሙስ። እንዲህ ስለራስህ ስትመሰክር እኮ ነው ደስ የምትለው። እኔ እኮ እናንተ አይደለሁ። ለማንኛውም በአካውንት ቶሎ ነች ጄሪ ጋር ነው። አዎ እባክህ ልሄድና የስድብ ውስኪዋን ልጠጣ። ሲንግል ነው ደብል? ኧረ በቦትል አራራራ። እንደዛ ከሆነማ አብሬ ልሂድ። በቃ ቦትል ናስትባል ትሻፍዳለህ። ላርግ ብለህ ነው? በቦትል ጀምረን በቦትል ጨርስ እንጫወታ። ተመስገን ነው። ኧረ እኔ ስድብ ቦትል ነው ያልኩት። አሃ ለነገሩ እሱም ቢሆን ይሻለኛል። አሁን ዞቢ ጋር ብሄድ ኖሮ እንዲህ ገብቶ እንዲወጡ እንደዛው ነው የምትለኝ። እናማ ከዛ ሁሉ ካንተ ጋር እጄ የአዲስ ፍቅር ላይ ብቀላውጥ ይሻለኛል። ቀላዋጭ ለናን እንግዲህ ጄሪ ማለት ሳላት በጣም ትንሽዬ ናት። ምላሷ ግን የግቢውን ተማሪ ሙሉ ያዘች ነው የሚመስለው። ባለፈው ስልክ አንስታልኝ ነበር። ምንም አውርቼ ሳልጨርስ እኮ ነው ሳወራች በቃ ዘጋችብኝ። እንግዲህ እሷን ለመቋቋም ዝግጅት ማድረግ ነው። እሱ ግዴታዬ ነው። ግን ለምንድን ነው የፈለካት? መሲ ደግሞ እሱ ሚስጥር ነው። ሌላ ቀን ነው የምነግርሽ። እሺ በቃ እንሂድ። ምን ለማየት ብቻ ነው የመጣው? ዋ ኢነርጂን ጠርቀም አድርጌ ካልመጣው ከሷ ጋር እንደዚህ ማውራት አልችልም። የኔ ነው ስሚኝም መሲን ከሌላ ከአዲስ ልጅ ጋር ያዩት ነው? አዎ። ማን ነው? አታውቀውም? አዲስ ተማሪ ነው እንዴ? ከመቼ ተዋወቁ ደግሞ? እሷን ብጠይቃት አይሻልም? ካወቅሽ ብዬ ነው። እንዴት ነው ግን? እየጀነጀነችው ነው ወይስ እየጀነጀናት? እኔ ምን አውቃለሁ እንዴ? ጓደኛሽ አይደለች እንዴ? ይልቅ እስኪ ስለ ጓደኛህ ንገረኝ። ካሌብ ነው? እሱም ሪስክ ውስጥ ነው። እንዴት?
በረክቲ እባክሽ ልትወደው የምትችል አይመስለኝም። እንዴት ልትል ቻልክ? ይሄ ሊያስ ፍቅር አልወጣላት ነግራክ ነው? ዛሬ በሰጣ ስጦታ በጣም ደስተኛ ነበረች። ግቢውን በሙሉ እየዞረች ታወራ ነበር። የሚገርመው ደግሞ ኤላ ይወዳት። እንዴት አወቅሽ? ያው ያስታውቃላ። ቢወዳት ኖሮ ሲጀመር አብረው ይሆኑ ነበረ። ለነገሩ ልክ ነሽ። በፊት የነበረው ስሜት ላይኖር ይችላል። ካሌብ ግን እንዳይጎዳ ምከረው። መቼ ይሰማል ብለሽ ነው? እኔ ራሱ ስንት የነገርኩት እኮ። አትፍረድበት፣ ፍቅር አውሮት ነው። አረ የሱ ግን በጣም በዛ እንዴ! እየተጃጃለ እኮ ነው ያለው። ወንድ ልጅ ሲያፈቅር እንደዛ ነው። አሃ አንተም ተጃጅለ ካል እያልሽ ነው? መጃጃል ብቻ። ለነገሩ ብጃጃልም እኔ ያረግሻለሁ። እኔ ነኝ ባኬን ያደረኩ። ኦ አሁን በጣም ሙቀት ተሰማኝ። በልኩ አድርገው ብርድ እንዳይመታክ። አንቺ እያለሽልኝማ ደፍሮ ይመታል። ለነገሩ ለብርድ ካነስኪ በልክ። በቃ ተጨካከነ። ወንድ ልጅ አይደለ? ቆጠን በል እንጂ ብለሽ ደግሞ ከብርድ ጋርና ከነፋስ ጋር አጋብተሽ ስታደባድብኝ ነው። አይጥ ምንድን እንዴ? አይጥ እንዴ? አንቺማ የአይጥ እናት ነሽ እንዴ? ወይኔ ናታን እኔ የምጠብቀው ሰው አለ። አንተ የምጠብቀው ሰው ካለ ለብቻ ትለኛለች። ታዲያ እድሜ ልኳን ካንተ ጋር ስትሄድ ትኑር። ወዳ ነው እንደምትሄደው። ይኸውልህ እኔ ራሱ ዛሬ ዓለም የሄድበት ቦታ አለኝ ስላለች ነው እንጂ ካንተ ጋር መሄዱን አልፈልገውም። ይኸውልህ ሰውዬ ቢያንስ አንተ ፍቅረኛ አለ እና ታዲያ እንደዚህ ያዙ ይልቀቁኝ እያልክ ልጅቷ ቤት በኩል ነው ፍቅረኛ የምትይዘው? ይኸውልህ ከዛ ወጠጤ ሲንግልነት በስንት ጣሙ። ቆይ ያኔ ቃጀል እሺ ብትልህና መሲን ተዋት ብትልህ ትተዋታለህ? ለምን ትለኛለች? ያው መሲ ዱርዬ ነች አትሆነ ምናምን ብላ። ይኸውልህ እኔና ሶማን በጣም ትልቅ ልዩነት አለ። ይኸውልህ እኔ ወንድ ልጅ ነኝ። ስለዚህ የሚመጣውን ነገር እለዋለሁ። ስለዚህ አልተዋትም። ይኸውልህ አልተዋትም የሚለው መብት መሲም እንዳላት ደግሞ አትርሳ። ብቻ ግን ምን ማድረግ እንደሆነ አውቃለሁ። ምን ልታረግ ነው? እንደ ተቆለጠጠ ድመት አጠገቧ እንዳይደርስ ነው ማድረግ። ብቻ ልትደባደብ እንደ እኔ ለሱ ቦክስ ምናምን ልሰነዝር። ይኸውልህ በቁንጥጫ አጠገቧ እንዳይደርስ ነው ማድረግ። ባይዘው ይሄ ድርጊት መሲን የሚያናዳት ከሆነ ከአሁን በኋላ አንድ ላይ የምትሆነው ይሆን ማለት ነው። ወይ ደግሞ ተጣላላችሁ። ከተጣላችሁ እኮ ለሱ አሪፍ እኮ ነው። ይሄንን ድል ተጠቅሞ በደንብ ይሄድባታል ማለት ነው። ገባ? አዎ ልክ ነው። ስለዚህ ይሄንን ክፍተት እንዳፈጠ ወይ ለምን እንደዚህ አትላትም? አንቺን ስለማፈቅርሽ ነው። ላጣሽ አልፈልግም ለምን አትላትም? እኔ ናታን ከመሲ ፍቅር ይዞኝ አይደለም ናቱ አውቀሽ ነው እንጂ ከዛ በኋላ አንተ እንዳትጎዳ ብላ ምናልባት ከልዩ ትርጭ ይሆናል ማለት ነው። ልክ እኮ ነው። ይገባኛል እኮ ንግግር ልክ ነው። ግን ደግሞ ይሄ ስሜት ከወንድምነትም ከጓደኝነትም ከቤስት ፍሬንድነትም ያለፈው ሆኖ በጣም እየበዛ ነው። ምንድነው የበዛው? ምንድነው ያለፈው? እኔ ዝም ብዬ ሳስበው መሲን ነፍስ እስኪጠፋ ድረስ ታፈቅራታለህ። ቀናት ነው። ለዛ ነው እንደዚህ የሚያንጨረጨር። የጂል ወሬ ደግሞ ጀመረ። በል ደህና ደር። ወሬ ልትሄድ ነው? ደህና ደር። ጥላዬ ነው እንደ የምትሄደው? እሺ ጠበቀኝ በቃ እባክህ። ወይኔ እንዴት አባቱ ነው የሚያምረው! ጥርሱ፣ አቋሙ፣ ደረቱ ደስ አይልም? ሄቡዬ እና በሳይዜ ሱፍ አገኛለሁ ነው የምትለው? አይመስለኝም። ካጣውም ያው እንደ ነገሩ እንደናርጊ የልጆች ልብስ ቤት ሄጄ ፈልጌ ያገኛለሁ። ምን ብለህ ትጋባለህ? ኧረ መጣችልህ። ዛሬ ደግሞ አመጣጧ በጣም የተለየ ነው። ኃይለኛ ነገሩን ያለች ቆሞና ስትመጣ ምን እንደምትል ልገምት። ምን ትለኛለች? በዚህ በኩል ደቋቁሽ እንዳላሻሽ መላልሽ ነው። እንደዛ ከሆነማ ቦጫጨረልሽ ይሄን ፊትሽ የሚለውን ዘፈን ነው የምዘፍንላት። ወይ ጊላድ እኔ እናንተ በቃ ተማሪ ማሳደድ ይሁን ስራችን። ለነገሩ አንተ እኮ ኦሬዲ አጥብተህ ጨርሰሃል። አክተውኝ። እሺ አምታቶ። ማን ነው አምታቶ? አንተ ነው። አረ ተሳስተሻል። አንተ ውትሌ አፍህን ዝጋ። ይሄ የኔና የሱ ነገር ነው። እሺ እሺ ሰምተሃል? በመሃላችን እያወራን ጠልቅ ብለህ ብትገባ ማለት ነው አናትህን ነው በዘነዘና ምልል። እሺ በደንብ ሰምታታል አይደል? አረ እንደ ዛሬም ሰምቼ አላውቅም። እሺ አምታቶ ቀጥል። ምን ልቀጥል? ምንድነው አላማ? ምንም ግን በቃ አንቺ ስትገቢና ስትወጪ ማየት ብቻ ነው የምፈልገው። አትሳቅ። ጥርስህን አታሳየኝ ብያለሁ እኮ። ለምን?
ስለምትወጂው አይደለም ስለሚያስጠላኝ ነው። እሺ እርግጠኛ ነሽ ግን አስጠላሻለሁ? እስክስ ማለት ይሄኔ ነው። ጭራሽ ጥቅሻ ሆ የሳቀ የቁመት የደረት ምናምን ሳይበቃኝ ደግሞ ጭራሽ ድጋሚ ጥቅሻ ልጨምርብኝ? አረ አሁን አትሟዘዝ። በመንገዴ እንዳትመጣ ከዚህ በኋላ እሺ? እኔ ግን አንድ ነገር ልነግርሽ ነው የመጣሁት። ምንድነው? በቃ እየተሳደብሽ ደስ አትበይ። በቃ ሙዲያስክ እኔ እኮ ጄሩካ አርጊው ነካ ነካ የተባለልኝ ልጅ ነኝ። እሺ በቃ እኔ ላይ ሙዲያስክ ማለት ነው እኮ ሰው አያውቅም። ይሄ አሳማ አንተ ደግሞ አትስደበው እንዴ! እኔ እኮ ላንቺ አግዤ ነው። ማን አግዝልኝ አለክ? የሆንክ ቡትሌ። እሰይ በደንብ አድርገሽ ንገሪኝ። ሰማት አይደል? እኔና ጄሪ ማል ማንም ሳይቀርም እሺ ነው እንዴ? አረ እንደዚህ ያልክ ልታሰንጠኝ ነቅቼብሃለሁ። እሺ ምኑን? ቆይ ሀና ማን ናት? ምን እርፍ! በአንተ ቤት በዘዴ ወደ አንተ አድርገኝ ሀና ላይ ተደራቢ ልታደርገኝ ማለት ነው። ሲያምርህ ይቅርሽ። እኔ ጄሪ ብልጣ ነኝ እንዴ? ቆይ ስለ ሀና ማን ነገረሽ? እሷ ያገባህም በቃ ለጊሊያድ ስለ እሷ ማጣራት ጀመረች ማለት አፍቅራለች ማለት ነው። አንተ ግን ለምን ቡትሌ እንዳልኩ ገባህ? ለምንድን ነው? ቡትሌ ቦርጭና አንገት አለው ግን ጭንቅላት የለውም። ገባህ? እና እኔስ? አንተ ደግሞ ጭንቅላት የሚባል ነገር የለም እያለች ነው። እና ይሄ እንትን ነው አትሰቀልኩ አይደል እንዴ? ወይ ይቅርታ በጣም ጄሪ እየረሳሁት እኮ ነው። ለማንኛውም እኔና አንተ ግንኙነት እዚህ ጋር አብቅቷል። ካሁን በኋላ አታቀኝም፣ አላቀህም። አቤት አውቶማቲክ! እስቲ ዝም በል አንተ ደግሞ ቡትል። ይቺ ምላጭ ጭንቅላት የለም ማለችኝ እኮ። ደፍራ ነገረች አይደል? ለነገሩ እኮ ሁላችንም እናስበው እንደዛ ነው። አሃ ነው። ይኸውልህ አንድ ቀን ይኸውልህ ሰብሰብ አድርጌ ጠርቀም አድርጌ ታክል ወርድብሃለሁ። እኔ ግን ያልገባኝ ስለ ሀና ማን ነገራት? ያው አንዱ ተማሪ ነው የሚሆነው አይደለ? ነገር መብላት ጀመርክ። ይኸውልህ ዛሬ ይኸውልህ አንድ ሙሉ ቦትል የሚያክል የስድብ ውስኪ ብቻዬን ስጠጣ ነው ይቀር። ተወኝ እንግዲህ አንተ ቡትል በቃ ምንድነው ነገር የምትበላው? ጊሊያድ ወይ ሂድ፣ ከሷ ጋር ከሆነ ጉዳይ ትሄዳለህ። በቃ ና እንሂድ። ወይኔ ኢንስፔክተር እንዴት ልታገኘኝ ቻልሽ? በቀደም ያልሽኝ ጉዳይ መቋጫውን ሊያገኝ ነው ማለት ብቻ የምታወሪው ስለደመረ እንዳይሆን? አዎ ስለደመረ ነው የማወራው። ያዛችሁት እንዴ? ከያዝነው እንኳን ትንሽ ቆይተናል። እና ምን አለ? በበርካታ ወንጀሎች ነው የምንከሰው እና አንቺም ላደረሰብሽ ጥቃት ቀርበሽ ምስክር ትሆኛለሽ። እና ኢንስፔክተር እንደዛ ማድረግ አልችልም። ለምን? ምክንያቱም የሱ መሰሎች በጣም ብዙ ናቸው። በነፍሴ ነው የሚጫወቱት። እና ታዲያ ዝምታ ነው እንደ መፍትሄው? እስከ ዛሬ ለፖሊስ ተናግሬ ማስያዝ አቅቶኝ ነው እንደሚመስልሽ? በጣም ብዙ ናቸው እነሱ። ነው ወይስ አንቺ ሌላ የምታውቂው ሰው አለ? የማውቀው ሰው የለም፣ ግን ያኔ ልጅ እያለው የሚያወራቸው ሰዎች ብዙ ነበሩ። ይኸውልሽ ጸጋ፣ እሱ አንቺ እንዳትከሺው የውሸት የፈጠረው ታሪክ ነው። አይደለም አልማዝ፣ ከዚህ በኋላ በቃ እዚህ ጉዳይ ውስጥ የኔን ስም አታስገቢ። አሁን ራሱ አይተውኝ ከሆነ ለኔ ጥሩ አይደለም። እሺ አትጨነቂ አንቺ። በቃ ኢንስፔክተር ከዚህ በኋላ እንዳታገኙ። ተኩላውና ግብረ አበሮቹ እንዳሰብኳችሁ ቀላል አይደላችሁ።